የምታመጡት። ሶ ከዚህኛው ሴክሬት በተጨማሪ ግን ሁለት ሴክሬቶች አሉ። ኢንተርናል ቢሊፋችሁን ማስተካከልና ኤክስተርናል ሪያሊቲን መረዳት። ኢንተርናል ቢሊፍ ማለት ራሳችን አይምሯችን ውስጥ ያለ አሳሰብ መቀየር አለበት። ለምሳሌ ውጪ ዝናብ የለም ብዬ ካሰብኩኝ ተነስቼ መውጣት እችላለሁ። ማንም የሚከለክለኝ የለም አይደል? አላሰብኩማ በቃ ዝናብ የለም ብዬ ነው ያሰብኩት፣ ስለዚህ ዝም ብዬ እወጣለሁ። ይህን እንግዲህ የፈጠረው እኔ ውስጥ ያለ አስተሳሰብ ነው። ቢዝነስም ላይ ሲመጡ እንደዚሁ ነው። ውስጣችሁ ያሉ ቢሊፎች ካልተስተካከሉ ምናልባት ምንም ለውጥ ላታመጡ ትችላላችሁ። ኢንፎርሜሽኑ ቢኖራችሁም እንኳን ኢምፕሊመንት ብታደረጉም እንኳን የሚቻል ነገር ማይቻል መስሎ ከታያችሁ ምንም ለውጥ ላታመጡ ትችላላችሁ ማለት ነው። ከዛ በተጨማሪ ግን አንዳንዴ እኛ ደግሞ ቢሊፋችን ተስተካክሎ ግን ከኛ አቅም ውጭ ያሉ ኤክስተርናል ደግሞ ሪያሊቲዎችንም መጋፈጥ መቻል አለብን። ሶ ሁለተኛው ሴክሬት ኢንተርናል ቢሊፋችን ነው፣ ወይም አስተሳሰባችን፣ የራሳችን የውስጥ ቶቶች መስተካከል መቻል አለባቸው። ኢንተርናል ቢሊፍ ጋር ስንመጣ ፍሪላንሲንግ ኢፌክቲቭ እንደሆነ አሳይቻችኋለሁ። ግን አንዳንዴ ሰልፍ ዳውት ይፈጠራል። አንዳንዴ አይምሯችን ውስጥ የሚመጡ ጥያቄዎች አሉ። ለምሳሌ ለሌሎች ከሰራ ሊሰራ ይችላል፣ ለእኔ ግን ላይሰራ ይችላል ብለን እናስባለን። ትናንትና እንኳን የገጠመች አንድ ልጅ አለች። አይቻለሁ በጣም ብዙ ሰዎች ሲሳካላቸው ምናምን ነገር። ኢቨን አንድ ከዝኔ ራሱ እንትን ብሎላታል ምናምን ነገር። በፊት እውነት አይመስለኝም ነበር፣ ግን እሷ መስራት ከጀመረች በኋላ አምኛለሁ አለችኝ። ኦኬ ካመነች ታዲያ ለማሰራውም ስላት ግን ለእኔ የሚሆን አልመሰለኝም አለች። ላይሆን ይችላል ያ፣ ግን ከዛ ቢሊፍ መነሳት የለባችሁ። ሞክራችሁት ነው ከዛ ይሄ ነገር አይ በቃ ለእኔ አይሆንም ማለት፣ ወይ ደግሞ ከዚህ በፊት የእሱን አይነት ነገር ሆኖ እናንተ እንደማትችሉት ፕሩፍ ያደረጋችሁት ነገር ካለ ነው እንደዛ ማለት ያለባችሁ እንጂ አውት ኦፍ ኖዌር ተነስታችሁ አይ ይሄ ነገር ለእኔ ላይሆን ይችላል የሚለውን ነገር ማስወገድ አለባችሁ። ይሄ ሁለተኛው ሴክሬት ነው። ብዙዎቻችን ብዙ ቢሊፎች ውስጥ እንገባለን። እኔም ብትመለከቱኝ ብራግ ለማድረግ አይደለም ለማስረዳት ያክል ነው። ማስተርስ ስማር በ23 ዓመት ነው የተማርኩት። 2 ማስተርስ ነው የተማርኩት። ሁለቱን ማስተርስ ስማር የዋንጫ ተሸላሚ ነበርኩ። ትሮፊውን እኔ ነኝ የወሰድኩት። 2 ማስተርስ በአንድ ጊዜ እየተማረ ሰው ሁለቱም ጋር እንዴት ዋንጫ ሊወስድ ይችላል? የብዙ ሰው ጥያቄ። ምክንያቱም አንድ ቦታ ራሱ እየተማረ ሰው ምንም አይነት አቺቭመንት ላያመጣ ይችላል፣ ጥሩ ላይሆን ይችላል ትምህርቱ ላይ። ሊያውም የራሴን ቢዝነስ እየሰራው ከጎን በዛ ያንጌጅ ማለት ነው። ቀጥሉ ኮንቴንት ክሬሽን ላይ ስንመጣ ኦልሞስት በጣም ብዙ ቻናሎች አሉኝ። አሁን እንኳን ወደ 12 ቻናሎች አሉ። ይሄኛውን ቻናል ብትመለከቱት ሰክሰስፉል። ከዚህኛው ቻናል በፊት ምናልባት ብዙዎቻችሁ ማታውቁት ዳይናሚክ ቲዩቶሪያል የካምፓኒያችን የኤጀንሲያችን ቻናል አለ። 40 ሺህ ሰብስክራይበር አካባቢ ደርሷል። አሁን ገብታችሁ ቼክ ማድረግ ትችላላችሁ። ባይዘው የማወራቸው ነገሮች ፌክ እንዳልሆኑና ከዚህ በፊት የሰራኋቸው እንደሆኑ። ሶ ዳይናሚክ ቲዩቶሪያልን ብትመለከቱ ቲዩቶሪያል ኤጀንሲያችን እሱም ላይ ከዚህኛው ቻናል በፊት ሰክሰስፉል ነው። ዩቲዩብ ላይ ብትመጡ ማለት ነው። እንግሊዝኛ ቻናሎቻችንን ከዚህ በፊት ብዙ ያሳየኋችኋሉ። እነሱ ሁሉ ሰክሰስፉል ናቸው። ፍሪላንሲንግ ላይ ስንመጣ አሁን ያለኝ የአፕወርክ አካውንት $1,000 በላይ ሰርቷል። ከዚህ በፊት የነበረኝ አካውንት የተዘጋብኝ $39,000 በላይ ሰርቷል። ከሱ ውጪ ፕሪንት ኦን ዲማንድ ላይ ከፍሪላንሲንጉም በፊት የሰራኋቸው ብሮች አሉ። ያን ያህል የተጋነኑ ብዙ ባይሆኑ። ትሬዲንግ ላይ ፈንድ ትሬደር ነኝ። የራሴን ላይቭ አካውንቶች ማኔጅ አደርጋለሁ። ሶ አንድ ሰው ይሄ ሁሉ ነገር እንዴት ሊሳካለት ይችላል? ማለት ለእኔ አይሆንም የሚባል ነገር የለም እንዴ? ማለት ይሄኛው አይ ለእኔ አይሆንም ይሄኛው ማለት ነበረብኝ አይደል? ግን አንድ ሰው እንዴት ይሄ ሁሉ ነገር ሊሳካለት ይችላል? ትልቁና ዋነኛው ነገር ሰልፍ ቢሊፋችሁ ነው። ራሳችሁ ለራሳችሁ ያላችሁ ኢሜጅ ማለት አይ ይሄ ነገር ለእኔ አይሆንም ከማለታችሁ በፊት ሞክራችሁታል ወይ ነው። ስለዚህ ግራውንድ ላይም የሆኑ ቢዝነሶች ቢሆን ለምሳሌ ቲዩቶሪያል ኤጀንሲያችን ከኮሮና በፊት እንኳን ከ180 በላይ ተማሪዎች ነበሩ። ፌስቡክ ፔጃችንን ገብታችሁ ማየት ትችላላችሁ። የዩቲዩብ ፔጃችንን፣ ቲክቶክ ፔጃችንን ገብታችሁ ማየት ትችላላችሁ። ዌብሳይታችንን ማየት ትችላላችሁ። ሶ ግራውንድ ላይም ያለ ቢዝነስ ፊዚካሊም ዲጂታሊም የሆኑ ቢዝነሶች ላይ እንደገና ሁሉም ነገሮች ላይ የነካቸዋቸው ነገሮች ሁሉ የሚሰሩበት ምክንያት ምን ሊሆን ይችላል? ትልቁ ሴክሬት ይሄንን ነገር እችለዋለሁ ወይ ብላችሁ ስትጠየቁ የሞከራችሁት ነገር ከሆነ ካልተሳካላችሁ አዎ ልችለው እችላለሁ፣ ያልተሳካልኝ ግን ኤ ቢ ሲ የሚባሉ ነገሮች አሉ፣ ስለዚህ እነዚህን ፊክስ ካረኩኝ አዎ ይሳካልኛል። ምክንያቱም አይሳካልኝ ምክንያት ስለሌለ ማለት ነው። አይ አልተሳካልኝም አልሞከርኩትም ደግሞ ከሆነ አይ አልሞከርኩትም ነው ማለት ያለብን። ስለዚህ ግዴታ ኤክሰፕሽናል መሆን የለባችሁ። የሆነ የተለየ ነገር ከእናንተ መጠበቅ የለበትም። የትኛውም አይነት ነገር ላይ ገብታችሁ ሊሳካላችሁ ይችላል። ያ ማለት ግን ሁሉንም ነገር ሞክሩ ግን ማለት አይደለም። ስፔሻሊ በኋላ ላይ የምናወራው ነገሮች አሉ። መጀመሪያ ላይ በደንብ ፎከስ አድርጋችሁ